እሺ ቤተሰብ ሰላም ናችሁ? በእሴብ ጸጋ ክሙ ላይ በሰራሁት ቪዲዮ በምልክት በደንብ ስራልን ስላላችሁ በዩቲዩብ መጥቻለሁ በደንብ ላሰማችሁ። እናም ያንን እሴብ ጸጋ ክሙ ከእሴብ አንቀጸ ብርሃን ጋራ ተመሳሳይነት ስላለው አንቀጸ ብርሃንን በደንብ እነግራችሁና ድርቡንም በፊት በሚባለውም አሁንም በምልክት በደንብ አድርጌ እነግራችሁና እሱን ይዛችሁ ከሱ ቀጣይ ደግሞ ከአንቀጸ ብርሃን ጋር እያመሳሰላችሁ ያኛውን እሴብ ጸጋ ክሙን ትላላችሁ ማለት ነው። አሁን አንቀጸ ብርሃንን በደንብ ነው ማሳያችሁ። ከዛ ቀጣይ ደግሞ ጸጋ ክሙ አለ፣ እሱንም በደንብ ታዳምጣላችሁ። እሴብ ጸጋኪ እሴብ ጸጋኪ ኦ እግዝእትየ ማርያም አንቀጸ ብርሃን ወሙዳየ ቅዱስ ቁርባን ወለተ ነቢያት ቅዱሳን ስብከተ ሐዋርያት ስብከተ ብዙ ጊዜ እንደዚህ እንላለን። ይሄ ስህተት ነው። ስብከተ ጠቅለል ማለት ነው። ስብከተ አይልም። ስብከተ ሐዋርያት ፍንዋን ስብከተ ፍንዋን እመሰማዕታት መዋዕያን ትምክህቶሙ አንቲ ለመነኮሳት ገዳማውያን አመ ይመጽእ ወልድኪ መንፈቀ ሌሊት በስልጣን አሜሃ ይበክዩ ኃጥኣን አሜሃ ይበክዩ ኃጥኣን ወይትፌስሑ ጻድቃን ትብማፍ ወትታሰር ልሳን አሜሃ ዕለተ ያቁመነ በየማን ምስለ አባግዒሁ ቡሩካን በደብረ ጽዮን መካን ወክእመ እምይእዜሰ ወእስከ ለዓለም አሜን። እንግዲህ አንቀጸ ብርሃን እንዲህ ነው። ቀጣይ ያለውን ቪዲዮ ደግሞ
ከአንቀጸ ብርሃን ጋር እያመሳሰልኩት ያልኩት ነው ያኛው። እሴብ ጸጋክሙ ያንን በደንብ እንድትይዙ። እሴብ ጸጋክሙ እሴብ ጸጋክሙ ኦ ስሉስ ቅዱስ መሃረነ። ይሄ የሚለው ደመና ለብሳ ነው እዚህ ጋር ግን አሁን ደግሞ አንቀጸ ብርሃን ላይ ያለውን ስሙ ደግሞ ከሱ ጋር ትይዩ ማለት ነው። ስብከተ ኦ ስብከተ ሐዋርያት ሐዋርያት ኦ ስሉስ ቅዱስ መሃረነ ፍንዋን የሚለው ጋር ማለት ነው። ፍንዋን ከዛ ህሩያነ አካል ወገጽ። ይሄ ደግሞ በእንተ ዝናፈ ቀሪኪ ማለት ነው። እዚህ ጋር አንቀጸ ብርሃን ላይ ደግሞ ምንድን ነው የሚለው? እመ ሰማዕታት መዋዕያን ህሩያነ አካል ወገጽ ወከመ ሜትክዎሙ ለጳውሎስ። እንደዛው ነው። አሁንም ወከመ ሜትክዎሙ ላይ እንደ ደመና ለብሳ ነው ማለት እንደ ቅድሙ ማለት ነው። እንደ ቅድሙ ማለት እዚህ ጋር ደመና ለብሳ ሐዋርያት ፍንዋ እንዳለን ማለት ነው። እንደዛ ነው። ለጳውሎስ ፍንዋን ከዛ ጸሐፉ ስመነ በእንተ ዝናፈ ቀሪኪ ነው። እዚህ ጋር በዛኛው ላይ ምንድን ነው የሚለው? ትምክህቶሙ አንቲ ጸሐፉ ስመነ በኢየሩሳሌም ሀዳስ። ትምክህቶሙ አንቲ ለመነኮሳት ገዳማውያን በኢየሩሳሌም ሀዳስ። እሺ ለአብ ስብሐት አመ ይመጽእ ወልድኪ። እሺ ለአብ ስብሐት ለወልድ ስግደት ሐዋርያት ፍንዋን ወለመንፈስ ቅዱስ መዋዕያን እመ ሰማዕታት መዋዕያን በምድር ሐዋርያት በምድር ወበሰማያት ፍንዋን በባዕር ወክእመ እሚዝ የሚል መጨረሻው ማለት ነው። በባዕር ወበቀላያት እሚዜ ወቀላያት ለዓለመ ዓለም አሜን።
እንግዲህ ግልጽ ነው ይመስለኛል። ሙሉ በቃ አሁን ከአንቀጸ ብርሃን ጋር አመሳስላችሁ ማለት ነው ምልክቱም የተሰራውን እያያችሁ አንቀጸ ብርሃን ላይ በቃ አሁን አብዛኛውን ወለተ ነቢያት ላይ ነው ደመና ለብሳ ወለተ ነቢያት እንደዛ እያላችሁ መያዝ ትችላላችሁ። አጭር ናት ደግሞ ትያዛለች። በርቱ።